የሸምሲያ ልጅ በረኪና ጠጣሉ። ምን የመነቸከ ነገር በልቶ ነው? እስኪ እግርሽን ከፍ አድርጊው እንዴ! ይሄ ሁሉ ከተማ ነው። ኩዮችን ባሳያችሁ ጋይስ፣ ግማሹ ቆርቦ ገዳም ገብቷል፣ ግማሹ ጡረታ ወጥቶ ቤቱ ተቀምጧል። አንተ ምን እሺ ነው ግን? እና ወደ ጎን እንዴት የምልጠረግ ነው ተቀምጬ ስነሳ ወይ የሸምሲያ ልጅ በረኪና ጠጣሉ። ምን የመነቸከ ነገር በልቶ ነው? ጋይስ አሁን የሚያሳዝን ያስተዋልኩትን ነገር ላሳያችሁ። ያላችሁ አባቴ ትልቅ ሰው እየሆነ ነው፣ ሽበት እየወጣበት ነው። ትልቅ ሰው እየሆነ ነው። ኩዮችን ባሳያችሁ ጋይስ፣ ግማሹ ቆርቦ ገዳም ገብቷል፣ ግማሹ ጡረታ ወጥቶ ቤቱ ተቀምጧል። አንተ ምን እሺ ነው ግን? አረ ይሄድ ሾላ 05 ጋይስ ኩዮች አሳየን በሉኝ። እኔ አሳያችኋለሁ። ብሎግ እናደርጋለን። 05 ሰፈሩ ሄደን ብሎግ እናደርጋለን። አይ ሽማግሌ ማኑ pat ማን አነጣጥሪ ግንባሩ ላይ ካን ለጠላት ሚክስተ ስመጣበት በድንገት ስምታ መረጣ ሲፈጠርበት ከት ቡም ሶፋያ ባካያ ታታታ ዩፋዳ ቡስቲ ክላጎ ሰኪ ማዳ ዳጋ ፌስ ሚያስኪሊያ ጀለሲ አትሳት ምንቀቀም በፍቃላት አለከ በድላል የወልድ መንቀብል አንገትን መድፋት። እስኪ እግርሽን ከፍ አድርጊው እንዴ! ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራይም? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኚኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ እንቅለቢ በእጅሽ አይደለም። ደህና ነኝ ቆንጆ። ደህና ነች። እስከዛሬ በሴት ጥማት ስመታ አንድ ዞር ብሎ ያየኝ ሴት የለም። አሁን ፍቅረኛ ሲይዝ 50 ሴት እየመጣ ደህና ነህ ምን ፈልገሽ ነው? በቃ ነፃ ወጣሁ እኮ። ከአሁን በኋላ እኮ ይኸውልሽ ቢዩቲፉል የሆነች ገርል ፍሬንድ ነው ያለች። እስከዛ ለምንድን ነው የማሰሚው? ተረጋጋ በቃ። አንተ ሂደን ያዋራታለሁ እያልኩ አይደል እንዴ? ተረጋጊ በቃ። አንቺ እንዳትናደጂ እንዴ። ቁርሱን ሻይ በዳቦ እየነከረ የሚበላ ልጅማ ልብሽን እንዳይሰብሩ። ማታ ማታ እኮ ከቤት መውጣት ፈርቶ ማለት ነው ሽንቱን በፖፖ ለሚሸና ልጅ ምንም አይነት ለቅሶ ምናምን አያስፈልግም። ሲጀመር የሰፈር አሮጊቶች ናቸው ጥፋተኛ። አትደግ ብለው መርቀውት ይኸው አድጎ አንቺን የመሰለች የውበት ትንባ ያስለቅሳል አይደለ? ዘርማንዘሩ 7 ትውልድ ያልቅስለት። ክፉ ነው እንጂ ይሄ ክፉ እንዴ። ዛሬ ገና አወቅሽው ስለሱ ክፋት ግን ማለት ነው። ካንቺ በላይ የለበሳት ካልሲ ነው የምትናገረው እንዴ። በካልሲው ሽታ ምክንያት እኮ ማለት ነው ካልሲ ላይ ያለው የጆርዳን አርማ ባስኬትቦሉን ትቶ እኮ አፍንጫውን ይዟል እኮ አሁን ላይ በታየው ማለት ነው። ልጅ እያለ ራሱ ቤተሰቦቹ ቀስ ብለው ሩጥ ቀስ ብለው ይሉት ነበር። እሱ የሚመስለው እንዳይወድቅ ምናምን አዝነውለት ነበር። እነሱ ግን እንደዛ ይሉት የነበረው ማለት ነው ጫማ እንዳይጨርስና እንዳይቀድ ነበር። ይገርምሻል። ግን እኮ ሀብታም ልጅ ነኝ። በቅርቡ አባቴ ብዙ ነገር ያወርሰኛል ብሎኝ ነበር። ማ የሱ አባት? እሱ ሀብታም ጀመር አባትዬ ማለት ነው። በስማቸው ያለው 11 ቤት ሲም ካርድ ነው። እሱንም ቢያወርሱት ማለት ነው የካርድ ስለሌለው ስለማይሞላበት ያዘጋው ነበር ሲም ካርድ። አንቺ ግን አትዘኝበት እያልኩሽ ነው። የገዛ ብብቱ ያዘነበት ይበቃል። ይሄ ልጅ እንዴ ገላውን ከመታጠብ እኮ ማለት ነው ጥፍሩን ማሳደግ ይቀለዋል ለማከክ ማለት ነው። ከበፊት ፍቅረኛው ጋር ራሱ የተለያየው በምን ምክንያት ይመስልሻል? ለአንቨርሰሪያቸው ጥፍር መቁረጫ ገዝታ ስጦታ ስትሰጠው እኔ ይሄንን መቆጥረው ራሴን እንዳጠፋ ገመድ እንደሰጠሽኝ ነው ብሎ እኮ ነው የተለያዩት። ግን እኮ አፈቅረው ነበር። እውነትም ፍቅር እውር ነው ብዬ ባንቺን ያውዩት። ይሄን ልጅ ግን በዳበሳም ቢሆን ከልብሽ እንድታወጩ ፈልጋለሁ። የኔ ልብ እኮ አንቺን እኮ ነው እኮ እንደ ዚፑ እንደተበላሸ ሹራብ እኮ ክፍቶ ነው እኮ እየጠበቀሻለሁ። እስቲ እሺ በይኝና የሹራቡን ዚፕ ጋር ያስተካክለሽ ልቤ ውስጥ ገብተሽ ልቤን ዝጊው እስቲ። የምሬን እኮ ነው። ገና ሳይሽ እኮ ማለት ነው እንደተቀቀለ አተርክክ ሙክክ እኮ ነው የምልልሽ። ትንሽ ቆይቼ ደግሞ ገለምሶ እንደቃመሰው ንቀጥላለሁ። ይሄንን የሚያደርገው ማለት ነው ሲቀላቀል ቀጥኖ ሲሰራ እንደ ቡላ የወፈረው ፍቅርሽ ነው እያልኩሽ እኮ። የምሬን ነው እንዴ? ታዲያ ገና ሳይሽ እኮ ምን ቀጠቀጠውና ምርበተበተው ከዋና አንድ ወጣ ሰው ለምን ይመስልሻል? እንዴ ከሱ ጋር ሆናችሁ እኮ ማለት ነው አንድ ቀን አብረን ውረን ለሶስት እኮ ቤት ስገባ እኮ ማለት ነው ማለቅ ሰውንባ ማለት ነው ቢገደብ እኛ አፍሪካውያን ለ60 ዓመት ውሃ ራሱ ምን እንጠማ ይመስለኛል። የሆነ ቦታ ቁጭ ብለን እናውራ እስቲ በእናትሽ። ሌላ ቤልት ሰሪ በእናትሽ ቶሎ እንዴ! ምን እየሆንክ ነው? ቤልት ሰሪ
ናቲ ምን አይደ ለምንድን ሰው የምንቀው? ሰው ለምንድን የምንቀው? መች ነኩኝ? ከኔ ጋር እየትክብል ትታስር ነው ታዲያ? ዋና ቦታ ላይ ሰው እንደልኛ እኮ እንዳንቀጣ እኮ ነው እንጂ አንተ ከተከፋ እኮ አላረግም። በቃ እሺ ችግር የለውም። በእውነት ወርዳለሽ። ኧረ በእናትህ በቃ አላረግም አልኩህ አይደል እንዴ? እንጂማ ሰው አላረግም። በቃ እንሂድ። እሺ እኔ በጣም ዋና ቦታ ላይ ሰው ከመኖሩ የተነሳ የአራት እግር መኪና በሶስት እግር ነዳለሁ እኮ ነዳ። በቃ በአምስትም በስድስትም ሂድ። በቃ እሺ አባቱ ጣ በቃ እኔ የምለው ያቆማችሁበት ቦታ ልክ አይደለም። እስኪ መንጃ ፈቃድ አምጣ። መንጃ ፈቃድ እሱ አናገር አለቃ እሱ ነው። ሹፌሩ አንተ አይደል እንዴ? ምንድነው የሚለው? እሱ ነው ያቆመበት ቦታ ልክ ነው አይደለም? ተሳስቷል። ልክ አይደለም። ዜብራ ላይ የቆመው እኮ እና ይቻላል ወይ? መንጃ ፈቃድ አምጡ ያልኩህ እኮ ነው አይደል? በቃ እሱ ምንድን እሱ ምትሪ አለቃ በጣም ይቅርታ እውነት እንትን እንቀጣለን እንዴ? እኔ ግማሽ ሼር አደርግልሃለሁ። በቃ እስቲ መንጃ ፈቃድ ይሄ መንጃ ፈቃዱ አጣ መንጃ ፈቃድ ይሄን ያዚ ይሄ ምን ይሰራልኛል? ይሄ ተቀበለቀኝ አለቃ ይቅርታሽ ካጠፋን ማን ነው ሹፌሩ? በቃ እና ምንድን ነው እሱ ማን ነው የምትለኝ? ደውልልሽ ና ሁለቱን እኔ መች ነዳው አለቃ? እሱ እኮ እኔ ነዳው መች ነዳው? ከዛ ጨለማ ውስጥ እየተሳሳመን ድንገት አልጋ ላይ ልንወጣ ስንል ኮንዶም ይዛል አለች። እንዴ ኧረ እባክሽ መንግስት እኮ ላስቲክ ከልክለዋል አልኳት። በቃ እሺ ምናምን ተባብለን ልክ ልንጀምር ስንል መብራት አይመጣም። ከዛ ማን ቢሆን ጥሩ ነው? የፍቅረኛዬ እናት። ከዛ በኋላ በቃ የራሱ ጉዳይ ብዬ ገባሁበት። ታዲያ ምን ማድረግ ነበረብኝ እንዴ? የኔ ወንድም የጠየቅኩህ እኮ ሰዓት ነው። ኤቭሪቲንግ ኦልራይት ኦ ማይ ጋድ ኢትዮጵያ እንዴት አምሮባታል! ምን እንዴት ያለ ትልቅ መቀመጫ ነው! ነሰው ወእመኑ እንተ ቅርበተ ሊከ መንግስተ ሰማያት ይሏል። መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት አጎቴ ፈረንጅ ቀየርህ አይደለም? ምንድነው? የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይሉሃል። እኔ እንደማየው እምባ ተጠራቅሞ አይንህን ሞልቶሃል ያስብላል። ምክንያቱ ምንድነው የለቅሶ ቢሉህ ዞር አርጋ አሳያቸው ባንክ አካውንት። አዘኑልኝ ካልከኝ ሂዳት አብረን የሰማነ አይፎን አለ በፈለከው በቢጫ በቀኝ አንተ ገዢ ከሆንክ ማለት ነው። ጀምራትንም ጀምሯል። እንግዲህ ውድ የቲክቶክ ፋሚሊዎች ያው ስልኬ ተሰርቋል። ያው ባንክ አካውንቴም አንድ ላይ ነበረ፣ አንድ ላይ ነው የወሰዱብኝ። ብርም ነበረው እና ያላችሁም በተቸጋገሩልኝ በጣም ደስ ይለኛል። ያው ልብስ ቀጣይ ልብስንም እንሰርቃለን ብለውኛል። ያው ለሱም ተዘጋጁ። ኤቲን ነገር ምናምን ለጊዜው ተቸገሩልኝ። በጣም ደስ ይለኛል። አቆም በቃ የቱን የጠራው ሄሎ አይፎን አለ የፈለከው አለ በቢጫ በቀይ ችግር የለውም። አንተ ብቻ ና ይሄ አልትራው አይሸጥም። የመንቀሳቀሻ ነው። አቆም አልተባልክም እንዴ? ወይ ዘንድሮ ይጻየን ይዘፈን አረ ፍሬም ነው ቆይ የሀገራችን ዘፈን ላስተምር እንዴ? አንተ ራስህ እንትን አዘመደዋል ሾዶዲ ኢዘራኩ ኢዚዝ ኦልዌይስ ሃንግሪ ኢዝ ጎማ ሾ እሺ ጋይስ አሁን ገና ከእንቅልፌ መነሳቴ ነውና ዛሬ ያለ ስልክ ቀኑን ሙሉ እንውላለን ማለት ነው። ከስልክ ያለ ስልክ ቀኑን ሙሉ እንውላለን። እየከበደን ነው አይደል? ያለ ስልክ ማለት በጣም ቁንጥንጥንጥንጥ እያደረገን ነውና እንዴት አይነት ውሎ እንደሙል አብረን እናያለን። በጣም ያበደ አለል ወይ ከመጽሐፍ ገጽ ላይ ሁለት ገጽ እንቀጥል። ድርቆሽ ፍርፍር መብላት ይቧጥጣልን ጥል ጭርባለ
አሁን ወተናል መሽቷል ስክሪን ፍሪ የሆነ ቀን ያሳለፍነው ምንም ስክሪን አልተጠቀምኩም ስልኬን አልተጠቀምኩም ግን በቃ ዜና ምናምን አምጥቶኛል የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይሉሃል እኔ እንደማየው እንባ ተጠራቅመው አይንህን ሞልቶሃል ያስብላል ምክንያቱ ምንድነው የለቅሶ ቢሉህ ዞር አርጋ ሳያቸው ባንክ አካውንት ያን ልብ አዘኑልኝ ካልከኝ ሂዳት ቤብ አይደል ዛሬ እንዳተናክ ለራሴ በዓል ብለው ይሄን ኮባ በሩዝ ጠቅልለው ሰጥተው ነው ሩዝ በኮባ ጠቅልለው ሰጥተው አይዝበናሽ ለአታማሪ አንድ ጥያቄ ሆነ ጥያቄ ከእን ሰሞን አንድ ጥያቄ የመቀመጫችን ክራክ እንትን ነው አይደለ እየበላው ነው አያይሽ ለራሴ እሱ የሚል ምግብ ነው የሰጠኝ የመቀመጫችን ክራክ ቨርቲካል ነው አይደለ ሆሪዞንታል ቢሆን አስበው ስትሩጥ ያጨበጭባል ሄደ እና ወደ ጎን እንዴት የምልጠረግ ነው ተቀምጬ ስነሳ ፕሊዝ ኢንሰርት ሂር ወይኔ ኢንሰርት ኤግዚት ላይ አስበዋል ሽንት ቤት ስትቀመጥ እንዴት ነው እሱን እኮ ነው የምልሽ ከቀኝ ወደ ግራ ከአድማስ ባሻገር ስጠርገው እኔ በጣም ቢገርም ነገር ማርያምን እሱን አላሰብኩትም ስንሮጥ ክላፕ የሚያደርገው ነገር ነው ይመጣልኝ ወይ መድኃኒዓለም ታየኝ እኮ ሳፈነድል ሊጣቀስ አጀዋት እንደ ተመኘዋት እያለ ነው እንደዛማ ስትልማ ብሊንክ ያደርጋል እሱን እኮ ነው የምልሽ መቀመጬ ሊያዛጋ ዛሬ አንተም ሳቅ ሳላስበው ነው ግን ሳቅ ፈልጌ አይደለም እየሳልኩት ነው ልክ ሳፈነድል so they can't tell ባፌሁም በመቀመጫው ካለው ብላው ማወቅ አይቻልም ለሁለቱም አፉን ይከፍታል አሁን ክፍታፍ የሚለው ቃል ሁለት ትርጉም ሊኖረው ነው ክፍት መቀመጫ መርመሬ ነው ወይ ግን ምን ልሽ ሁላ ጠፋ ግን እኮ ወንድም አንቺ ቆያሻ ቤብ